የደስታ ትንሹ ዓለም ነው። ዛሬ የቤሪ ቤተሰቦችን እናስተዋውቃቸዋለን። ተከታተሉን። እሺ አሁን ወደ ቤሪ ቤተሰቦች እንሂድና ስለነሱ ብዙ አስደሳች ነገሮችን አብረን እንማር። ሰላም ልጆች፣ እኔ እንጆሪ ነኝ። ስለኔ ልንገራችሁ። ቀይ ነኝ እና ትናንሽ ቢጫ ዘሮች አሉኝ። እነዚህ በእውነት ዘር አይደሉም፣ አኬኔስ ይባላሉ። በውስጤ ለስላሳ ሮዝ ቀለም ጣፋጭ ፈሳሽ አለስ። ቫይታሚን ሲ ያለኝ እንዳትታመሙ ይረዳል። ፋይበር አለኝና ሆድን ያጸዳል። ሰላም ትንሽ ጓደኛዬ፣ እኔ ወይን ነኝ። አረንጓዴ ወይም ሐምራዊ ሊሆን ይችላል። ብትበሉኝ ለመሮጥና ለመጫወት ኃይል እሰጣችኋለሁ። ሰላም ትንሹን፣ እኛ ቼሪዎች ነን። ቀይ ነን፣ ትንሽ ነን፣ ክብ ነን። በውስጣችን ጠንካራ ዘር አለ። እሱን አትብሉት፣ ግን ሌላው ክፍል በጣም ጣፋጭ ነው። ቫይታሚን ሲ እና ቫይታሚን ኤ አሉን። ፖታሺየም እና ፋይበር አለን። ብትበሉን በደንብ እንድተኙና ደስ እንዲላችሁ እናደርጋለን። ሰላም ልጆች፣ እኔ ብሉቤሪ ነኝ። ሰማያዊ ነኝ፣ ትንሽና ክብ ነኝ። በውስጤ አረንጓዴ ወይም ወተት ቀለም አለስ። ብዙ ትናንሽ ዘሮች አሉኝ፣ ግን ለስላሳ ናቸው። ብትበሉኝ አእምሮአችሁን አበረታታለሁ እና ነገሮችን በቀላሉ እንድታስታውሱ እረዳለሁ። ቤሪ ቤተሰብ ትንሽ ቢመስሉም ታላቅ ጥቅም አላቸው። የአእምሮ ጥንካሬስ እና የቆዳ ውበት ያሉ ብዙ ጥቅሞች አሏቸው። በዕለት ተዕለት ምግባችን ውስጥ ትኩስ፣ የደረቀ ወይም እንደ ጭማቂ አድርገን ልናካትታቸው ይገባል።